ሰላም እንዴት ናችሁ? ተረተረትን የምትወዱ ልጆች ዛሬም እንደሁል ጊዜው አዝናኝ የሆነ ጣፋጭ ተረትን ይዤላችሁ የመጣሁት። ቪዲዮን ላይክ ማድረግና አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ዛሬው ተረት እንሂድ። በድሮ ጊዜ በአንድ ሀገር ውስጥ የሚኖር ቅንጡ የሆነ ንጉስ ነበረ። ንጉሱ እጅግ በጣም ውድ የሆኑ ከሐርና ከወርቅ የተሰሩ ልብሶችን ነበር የሚለብሰው። ዛሬ የለበሰውን ውድ ልብስ ነገ በጭራሽ አይደግመውም ነበር። በንጉሱ ልብስ የተነሳ በዛች ሀገር የሚኖሩ ሰዎች በጣም ይማረሩ ነበር። ምክንያቱ ደግሞ ልብሶቹ በጣም ውድ ስለነበሩ ህዝቡ መክፈል ካለበት የግብር መጠን በላይ ነበር ንጉሱ የሚያስከፍለው። በዚህም የተነሳ የሀገሪቱ ህዝቦች በየሄዱበት ገበያ ውስጥ ሁሉ ሳይቀር ነበር ስለ ንጉሱ ልብሶች የሚያወሩት። ከዕለታት በአንድ ቀን በአንድ ትልቅ ገበያ ውስጥ ሁለት ሌቦች ለመስረቅ እየሄዱ ነበር። ንጉሱ በቅርብ አሰርቶ ስለለበሰው ውድ ልብስ ሰዎች ሲያወሩ ሰሙ። ከሚሄዱበት በፍጥነት ተመልሰው በዚህ ጉዳይ ላይ እንዴት ብለው አጭበርብረው ብዙ ገንዘብ ማግኘት እንደሚችሉ ቁጭ ብለው ማውራት ጀመሩ። ብዙ ካሰቡ በኋላ በአንድ ሐሳብ ተስማሙ። እቅዳቸውንም ከነገ ጀምሮ ነው የምንፈጽመው ብለው ተነጋገሩ። በቀጣዩ ቀን የማጭበርበር ስራቸውን ለመጀመር ወደ ትልቁ ገበያ ሄዱ። ባዶ እጃቸውን ከፍ እያደረጉ በወርቅ የተሰራው ውዱና የሚያምረው ልብስ እያሉ መጮህ ጀመሩ። ሰው ግራ ገብቶት አጠገባቸው ቆሞ ያያቸዋል። ከመካከላቸው አንዱ ወደ አንደኛው ሌባ ጠጋ ብሎ የት አለ ልብሱ? እኔ ምንም ልብስ አይታየኝም አለ። ሌባው እንዴ እንዴት አይታይህም? አንተ ጥበበኛ ሰው አይደለህም ማለት ነው። ጥበበኛና ምሁር የሆነ ሰው ነው ይሄንን ልብስ ማየት የሚችለው አለው። በዚህም የተነሳ የተሰበሰቡት ሰዎች ጥበበኛ ሰው ለመባል የሌለውን ልብስ ልክ እንዳለ አድርገው አቤት ሲያምር እያሉ ማድነቅ ጀመሩ። ታዲያ ከትንሽ ጊዜ በኋላ የእነዚህ ሌቦች ዝና በጣም መወራት ጀመረ። በስተመጨረሻው ንጉሱ ጆሮ ጋር ደረሰ። በቤተ መንግስት ውስጥ ያሉት መኳንንቶች ጥበበኛ ሰዎች ለመባል ሲሉ በንጉሱ ፊት ቆመው ስለ ልብሶቹ ማውራት ጀመሩ። ንጉሱ በፍጥነት የተባሉት ልብስ ሰሪ ሸማኔዎች እንዲመጡ አዘዘ። ሌቦቹም ጎበዝ ልብስ ሰሪ ሸማኔ መስለው ንጉሱ ጋር መጡ። ለንጉሱ ሊሰሩለት ስላሰቡት ልብስ በድፍረት ቆመው ማስረዳት ጀመሩ። ንጉሱም ደስ ብሎት ለመስራት ምንድነው የሚያስፈልጋችሁ አላቸው። እነሱም ተደስተው ልብሱን የተለየና እጅግ በጣም ያማረ ለማድረግ ብዙ ወርቅ እንደሚያስፈልጋቸው ገለጹ። ንጉሱ ሁሉም ነገር ይመጣላችኋል፣ ልብሱን እኔ ለትልቅ ክብረ በዓል ስለምፈልገው ቶሎ ብላችሁ ጨርሱልኝ አላቸው። ሌቦቹ በተባሉት ነገር ከንጉሱ ጋር ተስማምተው ወደ መስሪያ ቦታቸው ጋር ሄዱ። ከዛም ጊዜ ጀምሮ ከመስሪያ ቦታቸው ወጥተው አያውቁም። ከዕለታት አንድ ቀን ንጉሱ በጣም ጎበዝና ጥበበኛ ናቸው ብሎ የሚያስባቸውን መኳንንቶች ላካቸው። እነሱም ሌቦቹ ጋር ሲደርሱ ሌቦቹ የተለመደውን የውሸት ገለጻ አደረጉላቸው። እነሱም ጥበበኛ ለመባል ልብሱን አድንቀው ወደ ቤተ መንግስት ተመለሱ። ለንጉሱ ተናፋቂው ልብስ በጥሩ ሁኔታ የተሰራ ነው ብለው ገለጹ። በስተመጨረሻ ቀኑ ደረሰና ሌቦቹ ምንም ነገር ሳይዙ ወደ ቤተ መንግስት መጡ። ንጉሳቸው ጥበበኛ እንደሆነ እየገለጹ ሰላምታ ሰጡት። ከዛም ሰራንልህ ያሉትን ድንቅ ልብስ ባዶ እጃቸውን እያወዛወዙ ማሳየት ጀመሩ። ንጉሱ መኳንንቶቹን ዞር ብሎ ሲያያቸው ልብሱን እያደነቁ ነበረ። እንዴ እነሱ እያዩ እኔ አይታየኝም ብል ንጉሳችን ጥበበኛ አይደለም ብለው ያስባሉ። ምን ይሻላል ብሎ ማሰብ ጀመረ። ከጥቂት ደቂቃ በኋላ የሰራችሁልኝ ልብስ በጣም ድንቅና ውብ ነው፣ በጣም ነው የማመሰግነው ብሎ ንጉሱ ሐሳቡን ገለጸ። ሌቦቹ ሰራንልህ ያሉትን ልብስ ንጉሱን ማልበስ ጀመሩ። ከዛም በተሰበሰበው ህዝብ ፊት ንጉሱ ራቁቱን ወጣ። የሀገሪቷ ህዝብም ንጉሱን ሲያየው
ሳቅ በሳቅ ሆነ። ንጉሱም ከጥቂት ደቂቃዎች በኋላ መጭበርበሩ ገባው። በጣም መናደድና ማዘንም ጀመረ። ሕዝቡን ዞር ብሎ ሲያየው በሱ ከልክ ያለፈ የቅንጦት ልብስ ምክንያት ተማሮ ስለነበረ የንጉሱ ውርደት ደስ ብሎት እየሳቁበት ነበረ። በጣም ባደረገው ነገር አዘነ። ሕዝቡንም ምን ያህል እንዳሳዘነው ገባው። ተጸጸተም። ሌቦቹ ግን በዚህ ሰዓት የሰረቁትን ወርቅ ሰብስበው ከሀገር እየጠፉ ነበር። ንጉሱም ማጭበርበር ምን ያህል መጥፎ ድርጊት እንደሆነ ሊያስተምራቸው ስለፈለገ ጠባቂዎቹን ፈልገው እንዲያመጡለት አዘዘ። ከብዙ ፍለጋ በኋላ ሌቦቹ ተይዘው መጡ። ገና ንጉሱ ጋር ሲደርሱ በድርጊታቸው መጸጸታቸውን ተራ በተራ ገለጹለት። ይቅርታም እንዲያደርግላቸው ተማጸኑት። ንጉሱ ለሕዝቡ ይቅርታን ማስተማር ስለፈለገ ሌቦቹን ይቅር አላቸው። ወደ መጡበትም ሸኛቸው። በንጉሱ ድርጊት የሀገሪቱ ሕዝብ በጣም ተደነቀ። ንጉሱንም አከበሩት። በሱም ደስተኛ ሆኑ ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ።